5,000 ብር ነበረችኝ። አሁን ሚሊዮን ገብቻለሁ። እኔ ብዙ ነገር ሆኖልኛል። በሱ እኔ አልደራደርም። እስኪ ለምሳሌ ከዘራሽ በኋላ እስኪ ምን ሆነ? እስኪ እጄ ላይ 5,000 ብር አትደርስም እጄ ላይ ያለችው እና ስራ የለኝም። ቤት ውስጥ ሆኜ ይጨነቃለሁ። በጣም ነው የሚጨነቀው። ከዛ ላይ ነው 1,000 ብር ዘር የዘራሁት። ከዛ ላይ ካለችኝ ላይ ዘርዘራውና ስራም የለሽም ስትለኝ አዎ ስራም የለኝም የጌታ ሰው ጸልይልኝ ቤት ቁጭ ብዬ እየተጨነቅኩ አልኩኝ። እና የሆነ ቁልፍ ሲሰጥሽ አያለው የስራ በር ይከፈትልሻል። አሜን ብዬ ተቀበልኩኝ። ይሁንልኝ። አሜን አሜን። ምንም የለኝም ከመንግስት ይሁን የሆነ በቃ ቁልፍ ይሰጥሻል ስትለኝ ተደራጅቼ ነበረ። ቆይቷል ቢያንስ በ4 አመት አክል በቃ ስራ የለኝም። በቃ ምንም በቃ ምሰራ ነገር የለም። በቃ ግራ ገብቶኝ ቁጭ ብያለሁ። እና አንተ ማታ ላይ ጸልይልኝ ጠዋት ላይ ደወሉልኝ ከቢሮ ደስ ይበልሽ ነይና ቁልፍ ውሰጂ ያሉኝ። በጠዋቱ በማግስቱ ማለት ነው። በማግስቱ ማለት ነው። ዋው በማግስቱ ቁልፉን ወስጄ እንደመጣው የጌታ ሰው ዋው ምስጋና አለኝ ብዬ ተክስት ጻፍኩል ገስት ላይ እና በዚህ አመስግኑልኝ ብዬ 1,000 ብር ነው ያን ቀንም የዘራሁት። አመስግኑልኝ ብዬ ከዛ የሆነ ነገር አሁንም ይታየኛል በመንግስት ዙራ የተያዘ ያልከኝ ቁልፍ ሲሰጥሽ ቤት አለሽ አልኩኝ። ምንም የለኝም ቤትም የለኝም መኖርበትም የለኝም እና በክራይ ነው ሰው ቤት ውስጥ ነው የምኖረው ዋው አልኳት ስል ከመንግስት አሁንም የሚሰጥሽ ቁልፍ ነው ማየው አልከኝ። አሜን ብዬ ተቀበልኩኝ። ስራውን እየሰራው ከ4 ወር በኋላ የመኖራ ቁልፍ አዲስ ቤት ተሰርቶ እንኪ ነይ ተብዬ ተደወለልኝና በቃ ይሄም እኮ ተሳክቶልሻል። በቃ በጣም ትጸልያለሽ ጌታ ረድቶሻል። ዋው ከብዙ ሰው ከሚያለቅስ ሰው ብዙ ሰው እያለ እግዚአብሔር በቃ ይወድሻል አሉ። ይሄም ቤት ያለፋ እንትን እዛ ተመላለሶ ያላለቀሰ ሰው የለም አለኝ አንዱ ደውሎልኝ። እና አንቺ በቃ እውነትም በሰው አልቅሰሽም ይሁን በጌታ ፊትም አልቅሰሽ ይሁን ሆኖልሻል፣ ተሳክቶልሻል። አንድ ቀን ብቻ ነው የጠየኳቸው ተሳክቶልሻልና ነው ይችላል። አሜን ብዬ ዋው አመሰገንኩኝና ይገርም ነው። ገባው። ገስት መጥቼ ሲገባም የለክም። ሁለተኛ ቀንም ተመለስኩኝና ሲገባ የለክም። ከአንድ ወር በኋላ ነው ያመሰገንኩት ሳላገኝ እዚህ ሲመጣ የለክም። ኦኬ እና ወንድሞቼ ያ ብዙ ነገር እውነት አናቅም እንጂ እግዚአብሔር መልካም አምላክ ነው። በማናውቀው ነገር ሁሉ እናወጣለን። ዘርዘርተን ግን እጥፉን ነው ጌታ የሚመልሰው። እጥፉን እኔን ያየ ጌታ እናንተንም ይይ። እኔ ያኔ አሁን ሚሊዮን ቤት ገባው። 1 ሚሊዮን አለችኝ። 5,000 ብር ነበረችኝ። አሁን በሚሊዮን ገብቻለሁ። እኔ በዚህም ዋው እግዚአብሔርን አመስግኑልኝ። እኔ 5,000 ብር ከዛ ላይ 1,000 ብር ለጌታ ቤት ነው የዘራሁት። 4,000 ብር ነው የሚቀረው። በባዶ ቤት የሚገርም ጌታ ነው። አይቶኝ እውነት ይሄን ሁሉ መንቀሳቀሻ ሰጥቶኝ እየሰራሁበት ነው። እግዚአብሔር ከዚህ በላይም ያደርግልኛል ብዬ ስለማምንበት ዘሬን ለመዝራት ወደኋላ አልልም። ባለችኝ አቅም እዘራለሁ እና እግዚአብሔር መልካም ነው። እግዚአብሔርን አመስግኑ። ዋው የሚገርም ነው። ክብር ዛፉ ለኢየሱስ ይሁን። አንተም ተባረክ። አሜን።